የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላምን ጥሪ ውድቅ አደረጉ። I won't extend it. So you have a blockade and unfortunately we'll have to start. Donald Trump has said that the US will not lift its blockade on Iranian ports until a deal has been reached. ፕሬዝዳንት ዶናልድ ትራምፕ የፓኪስታን የሰላም ጥሪ ውድቅ ሲያደርጉ ኢራን ሰርጓጅ መርከቦቿን ወደ ጦርነት ቀሰቀሰች። ዛሬ ዓለም ከምን ጊዜውም በላይ ወደ ጦርነት ተቃርባለች። የነዳጅ ዋጋ በድጋሚ ሪከርዱን ሰብሯል። ሁሉንም በዝርዝር ይዘናል። አብራችሁን ቆዩ። ዛሬ ሚያዝያ 15 ቀን 2018 ዓ.ም በመካከለኛው ምስራቅ ያለው ውጥረት ወደማይመለስበት ምዕራፍ ተሸጋግሯል። የአሜሪካ አወዛጋቢ ፕሬዝዳንት የሆኑት ዶናልድ ትራምፕ የፓኪስታን መንግስት ያቀረበውን የባህር ላይ እገዳ ለጊዜው ይነሳ የሚል የሰላም ጥሪ በይፋ ውድቅ አድርገዋል። ፕሬዝዳንቱም በሰጡት መግለጫ ኢራን ሙሉ በሙሉ እጅ ሳትሰጥ አንዲትም መርከብ ከወደብ አትወጣም ሲሉ አስጠንቅቀዋል። ይህንንም ተከትሎ ቴሄራን ቀይ ማስጠንቀቂያ አውጃለች። የሳተላይት ምስሎች እንደሚያሳዩት ከሆነ የኢራን ሰርጓጅ መርከቦች በሆርሙዝ ባህረ ሰላጤ ላይ ስልታዊ ቦታቸው መያዛቸውን ያሳያል። አንዲት የአሜሪካ መርከብ ክልላችን ውስጥ ከገባች ጥቃት እንሰነዝርባቸዋለን ሲሉ የኢራን ወታደራዊ አዛዥ ዝተዋል። ይህ የዲፕሎማሲያዊ ውድቀት የዓለምን ኢኮኖሚ እያናወጠውም ይገኛል። ይህም የነዳጅ ዋጋን በአንድ በርሜል ብቻ $144 በማሻቀብ ታሪካዊ ሪከርዱን በድጋሚ ሰብሯል። ትራምፕ እገዳውን አላነሳም ማለታቸው እና የቴሄራን ሰርጓጅ መርከቦች መንቀሳቀሳቸው ዓለምን ወደ ቀውስ እየከተታት ይገኛል። ሰላም ወይንስ ጦርነት ይዞልን ይመጣ ይሆን? ምርጫው አሁን የትራምፕ እና የቴሄራን ብቻ ሆኗል። መረጃዎች በየሰዓቱ እየተለዋወጡ ስለሚገኙ እያንዳንዱን መረጃዎች ለቅመን ስለምናሳውቃችሁ አብራችሁን ቆዩ።